ሰላም እንዴት ናችሁ? ዛሬ ደግሞ ዴማ ሆፕ ሪል ስቴት ካስገነባቸው ሳይቶች የመጀመሪያ የሆነው ሲግናል ሳይታችን ላይ የሚገኘው ባለ 3 መኝታ እያስጎበኛችሁ በዛውም ደግሞ ሌሎች ያሉንን ግንባታ ላይ ያሉም የተጠናቀቁ ካርታ ይወጣላቸውንም ሳይቶች አስተዋውቃችኋለሁ ማለት ነው። ተከተሉኝ። አሁን ከነበረበት ሰፊ ባልከኒ ስንገባ እንደምታዩት በጣም ሰፊ የሆነ ወደ 55 ካሬ አካባቢ ላይ ያረፈ ሳሎን ነው የምናገኘው ማለት ነው። ኦልሞስት ሁሉም ሳይቶቻችን ላይ እንደዚሁ ሰፋፊ የሆኑ ሳሎኖች ነው ያሉ ማለት ነው። ሊቪንግ ኤሪያ ላይ በደንብ ፎከስ አድርገን ሰፋፊ የሆኑ ሊቪንግ ሩሞችን ነው ማለት ነው ፕሮቫይድ የምናደርገው። ይሄኛው የምታዩት ሳሎኑ ነው። በዛውም ሌላው ከዚህ ከሲግናል ቀጥሎ ያስገነባ ነው ሌላ ሳይት ልንገራችሁ። እሱኛው ሳይት የሚገኘው ቦሌ አደይ አበባ አካባቢ ነው። ለስቴዲየሙ በጣም ቅርብ፣ አዲሱ አደይ አበባ ስቴዲየም ቅርብ የሆነ ሳይታችን ነው ማለት ነው። እሱ ላይ ከባለ 1 እስከ ባለ 3 መኝታዎች ነበሩን። በእርግጥ አሁን አውት ኦፍ ስቶክ ነን። ነገር ግን የንግድ ሱቆች አሉን። የንግድ ሱቆቹ በጥሩ ቅናሽ ተደርጎ እየተሸጡ ነው ማለት ነው። አሁን ያያችሁት ሁሉም ሳይቶቻችን ላይ ፉሊ ፊኒሽድ ስትረከቡ አብረን ገጥመን የምናስረክበው ሜካኒካል ሰከር ነው ማለት ነው። እንደምታዩት ኪችን ካቢኔቶቹንም ሁሉንም አሟልተን ነው ማለት ነው የምናስረክባችሁ። ሌላኛው ሴሚ ፊኒሽድም ፉሊ ፊኒሽድም አፓርትመንቶችን ስትረከቡ አብረን የምንገጥምላችሁ ይሄንን በር ነው ማለት ነው። ይሄ የምታዩት በጣም ጠንካራ የሆነ ሃይ ካርበን ቮልት ከጣሊያን የምናስመጣቸው በተለምዶ በአማርኛ የካዝና በር የምንላቸው በሮች ናቸው ማለት ነው። በጣም ሴፍቲያቸው የተጠበቁ በሮች ናቸው። ለረጅም ሰዓታት እሳት አደጋ ቢፈጠር ወደ ውስጥም ወደ ውጭም የማያስወጡ ናቸው ማለት ነው። ሌላኛው የተለያዩ ሳይቶቻችን ላይ ያለው ኳሊቲ ደግሞ ምንድነው? የሰራተኛ ክፍሎቻችን ከቤቱ ውጪ የወጡ ናቸው። ቤት ውስጥ እንዲሆንም የምትፈልጉ ደግሞ በሩን በውስጥ በኩል እንዲከፈት አድርጋችሁ የቤቱ አካል ማድረግ ትችላላችሁ። እንደዚህ እንደምታዩት ደግሞ የመጸዳጃ ክፍል የራሱ ይኖረዋል ማለት ነው። እያንዳንዱ ሜድስ ሩም ማለት ነው። ወደ ዋናው ቤት ደግሞ እንሂድ። እዚህ ህንፃ ላይ በወለል 4 ቤት ብቻ ናቸው ያሉት። ይሄኛው አንደኛው ነው ማለት ነው። ወደ መኝታ ቤቶቹ እንሂድ። ይሄ ደግሞ ማስተር ቤድሩማችን ነው ማለት ነው። እንደምታዩት ማስተር ቤድሩሙ በጣም ሰፊ ነው። ይሄ የምታዩት ኢምፖርትድ የሆኑ ክሎዜቶቻችን ናቸው ማለት ነው። በጣም ኳሊቲያቸውን የጠበቁ ሰፊ የሆኑ አብረው ኢንስቶል የተደረጉ ኪችን ካቢኔቶች ናቸው፣ ክሎዜቶች ናቸው ማለት ነው። እንደምታዩት እዚህ ጋር ደግሞ ቅድም አይተነው የነበረው ባልከኒ አለ። ይሄ ባልከኒ ከማስተር ቤድሩሙ እና እንዲሁም ደግሞ ሊቪንግ ሩሙ ሼር የሚያደርጉት ባልከኒ ነው ማለት ነው። እንዳልኳችሁ ሊቪንግ ሩሞቹ እና ማስተር ቤድሩሞቻችን ሁሉም ሳይቶቻችን ላይ ሰፋፊ ጥሩ ስፔስ ያላቸው ነው። ጥሩ ቪው ያላቸው ወደ ጠዋት ፀሐይ ፌስ የሚያደርጉ ናቸው ማለት ነው። ይሄ የምታዩት የማስተር ቤድሩሙ ባዝሩም ነው ማለት ነው። ሌላኛው ሶስተኛው ሳይታችን ነው። ሶስተኛው ሳይታችን የሚገኘው ቦሌ ኤድና ሞል አካባቢ ነው፣ ቦሌ መድኃኔዓለም። እሱ ደግሞ በጣም ግዙፍ ህንፃ ነው። የመዋኛ ገንዳ፣ ጂም እና ስፓ የመሳሰሉ ጥሩ ለግዠሪ የሚያስብሉ አሚኒቲዎችን ያሟላ ነው። ሎኬሽኑም ደግሞ እንዲሁም በጣም ቆንጆ የሚባል ነው። ይሄ ሁለተኛው መኝታ ቤት ነው ማለት ነው። የቦሌው ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ አማራጮች አሉን ማለት ነው። እዚች ጋር ባልከኒ ያለው የቦሌው ሳይታችን ኦልሬዲ ስትራክቸሩ አልቆ ፓርቲሽን አልቆ ዲጂታል ካርታ የተናጥል ካርታ ወጥቶላቸዋል። ስለዚህ በባንክ አያይዛችሁ መግዛት ለምትፈልጉ ደንበኞች በጣም ቆንጆ አማራጭ ነው ማለት ነው። ከስሩ ደግሞ የሱቆች እንዲሁም ደግሞ ኦፊሶች የምትፈልጉም ቆንጆ አማራጭ ነው ማለት ነው። ይሄ የምታዩት የልጆች መኝታ ቤት ነው። ሶስተኛው ሳይታችን ደግሞ የሚገኘው ወደ ሲግናል አካባቢ ለመጀመሪያው ሳይታችን አቅራቢያ ላይ የሚገኝ ቦታ ላይ ነው። እሱ ላይም ከባለ 1 እስከ ባለ 3 መኝታ አማራጮች አሉን። የንግድ ሱቆቹም እንዲሁ ከ17 ካሬ ጀምሮ አማራጮች አሉን ማለት ነው። የመጨረሻው ሳይታችን ደግሞ አሁን ቦሌ አትላስ አካባቢ በጣም ተፈላጊ በጣም ኤክስፔንሲቭ የሆነው ሰፈር ላይ የሚገኘው ሳይታችን ነው። የቦሌ አትላስ ሳይታችን ላይ ደግሞ ከባለ 1 እስከ ባለ 3 መኝታ አማራጮች አሉ። ህንፃው ላይ ምንም አይነት የንግድ ቦታ የለውም።
ሙሉ በሙሉ ሬዚደንሻል ነው። እስከ 3ኛ ፍሎር ድረስ ፓርኪንግ ነው። ከበቂ በላይ የሆነ የፓርኪንግ ስፔስ፣ የተለያዩ አሚኒቲዎች እንደ የመጫወቻ ቦታ፣ አዳራሽ፣ ሰፊ ቴራስ የመሳሰሉትን ያሟላ ለግዠሪየስ የሆነ አፓርትመንት ነው እና ሴፍ የሆነ በጣም ሴፍቲ የተጠበቀ ኤሪያ ነው ማለት ነው። እዚህ ኤሪያ ላይ ደግሞ አፓርትመንቶችን ገዝታችሁ ለማከራየት ሊሆን ይችላል። ራሳችሁን በሰላም መኖር የምትፈልጉ ሰዎች ካላችሁ ከታች ባለው ስልክ ቁጥር እየደወላችሁ መግዛት፣ ሳይቶቹን መጎብኘት እንዲሁም ደግሞ ተጨማሪ መረጃ መጠየቅ ትችላላችሁ።